Assab was a free port. Massawa was a free port to Ethiopia. This was declared early 1991. We believe these ports should be free not only for Ethiopia, for everybody else who wants to use them. That's our policy. It's not a problem of conflict. It wouldn't be a cause of any conflict. Any sensible person who believes that there is a country landlocked and one has gotten access to the sea, why should the complementarity of the interests of both countries demand or dictate the free use of these ports? And with globalization taking everyone else by surprise, I don't see why the issue of ports should become a problem. It's never been a problem since 1991. It's not a problem now. It wouldn't be any problem in the future. It was the Ethiopian government which boycotted our ports and shifted to Djibouti. We said it's their choice. They boycotted our airports and cut any ties between the two countries. It was not our choice, but it was dictated upon. Second question is, Assab was a free port. Massawa was a free port to Ethiopia. This was declared early 1991. We believe these ports should be free not only for Ethiopia, for እንዲሁም ዲክቴተር የነበሩ በጣም ከባድ የአፍሪካ መሪዎች ፓን አፍሪካኒስት እና ለአፍሪካ ጉዳይ እንች የማይሰጡ የአውሮፓውያን ይሄ የፓፔትሪ መንግስት ትክክለኛ እንዳልሆነ ለህዝቦችም ለሀገሮችም ኢንተርናሽናሊ ጥቅም ያለው እንዳልሆነና ግሎባል ሳውዝ and more specifically the black people African people ዩናይት ማድረግና ራሳቸውን አድሚኒስተር የሚያደርጉ ለሌላ ተገዢና ሰብሰርቪየንት የሆነ መንግስት እንዳይኖራቸው ለረጅም ጊዜ የተሰራበት እንደሆነ ኢሳያስ አፈወርቂም አብይ አህመድም በዚህ ላይ ይሄን ጉዳይ የሚገዙ ሰዎች እንደሆኑ እድሉን ካገኘ who lost ኢትዮጵያ የሚል ጽሁፍ አለ። በጣም ብዙ ዶክመንቶችን ጠቅሰው አሜሪካውያን እንዴት ነው ኢትዮጵያ ውስጥ ከቃኛው ሻለቃ ጊዜ ኮንትሮል የምናደርገውን ስቴት ማን ነው ኢትዮጵያን ሉዝ ያደረገው የሚል በጣም ዲቴይል የሆነ ጽሁፍ አለ። ከዚህ በፊት ተነጋግረንበት አብቹ እዚህ ካለ የመሰከር ይችላል። አይ ዶንት ኖ እዛ የረመሩ ሰዎች ረጅም ወደ 3 ሰዓት የሚፈጅ ዲቴይል የሆነ አናሊሲስ የሰራንበት ጽሁፍ አለና እሱን ብታዩ ምናልባት ትንሽ ፍንጭ ይሰጣል። አንዳንዱን ነገር ዝም ብለንም መናገር እንቸገራለን ማይኮና እነኚህ ሁለት ሰዎች እስቲ ይጣሉ መጀመሪያ በዚህ ጉዳይ ላይ እነሱ የሚጋጩ ሆነው ካገኘናቸው ከዛ ህዝባችን ተከትለን እኛን እነኚህ ሰዎች የተጋጩ አይመስለኝም። እኔ with all the belief I have የኤርትራ መንግስት ለማንም ወደ ኋላ የሚል አይደለም። ጦርነት የሚፈራ መንግስት አይደለም። ጦርነት ጎስመህበት ወደ ኋላ የሚመለስ መንግስት አይደለም። የሰጠው ዲስክሌመር ምንድነው የሚለው የወጣው የሚኒስትሪ ኢንፎርሜሽን right here I have it in front of me እንደዚህ ነው የሚለው discourses both actual and presumed imagine actual ያለ ነገር አለ presumed ሆነ የተገመተ ደግሞ discourses both actual and presumed on water access to sea and related topics floated in the recent times are numerous and excessive indeed. The affair has perplexed all concerned observers. Perplexed the affair has perplexed all concerned observers. In the event, the government of Eritrea repeatedly reiterates that it will not, as ever, be drawn into such alleys and platforms. እዚህ ግርግር ይሄ ጫጫታና ፐርፕሌክሽን ውስጥ የኤርትራ መንግስት አይገባም። እዚህ እንትን ውስጥ አሊ ውስጥ አይገባም። እዚህ ፕላትፎርም ላይ አይገባም። ይሄ ፕላትፎርም ለኤርትራ መንግስት አይደለም ማለት። The government of Eritrea further urges all concerned not to be provoked by this event. በእነዚህ ኢንፎርሜሽኖች በዚህ ኮንሰርን ሆናችሁ ፕሮቮክድ አትሁኑ። ከነሱ በላይ ለመንግስት የምናስብ አይደለም። ምንም አይነት ሞቢላይዜሽን የለም። እውነት ለመነጋገር ከሆነ ፕሮክሲ ዋር ኢትዮጵያና ኤርትራ መሀል ረጅም ጊዜ ነበር። ግንቦት 7 በል ኦኤልኤፍ በል ሌሎች ኢትዮጵያን መንግስት ሊያወርዱ የሚፈልጉ ሰዎች መሰልጠኛቸውም መደበቂያቸውም ኤርትራ ነበር። በአፋር በኩል የነበረውን ዲሰንት እና የኤርትራ መንግስት ትክክል አይደለም ብለው የኤርትራ አፋሮች የሚያደርጉትን እንቅስቃሴ ሰፖርት የሚደረገው በኢትዮጵያ በኩል ነበር። በፕሮክሲ ይጋጩ ነበር። አሁን ኢሳያስ እና አብይ አህመድ ሰዎች ቀለበት አደረጉ ተሸካከሙ ይላሉ። አይ ዶንት ኬር አባውት ዳት። አብረው መስራት ከጀመሩበት ጊዜ ጀምሮ አፋር ኤርትራን አፋር ውስጥ ያለው ነገር ኮምፕሊትሊ ሳይለንስ ተደርጓል። ኤሪትሪያ ውስጥ የነበሩ ግንቦት 7 የነበሩ ሰዎች መሳሪያ ይዘው የነበሩ ሰዎች መጥተው ትምህርት ሚኒስቴር እና አይ ዶንት ኖ what kind of job they're doing እሱ ሌላ ጊዜ እናወራለን።
ትምህርት ሚኒስቴርና ሌሎችም ደግሞ ኦኤልኤፍም መተው ስልጣን ውስጥ ያሉ ሚኒስተር ይሆኑ አሉ። ሶ ፕሮክሲ ዋር የሚጠቀሙበትን ሰው እንኳን ተቀያይሮ በተለያየ ደረጃ አፍርሰው ያለበት ሁኔታ ላይ ሶ ዴር ኢዝ ኖ ሞቢላይዜሽን አይታይም። ፕሮክሲ ዋር ሞቢላይዜሽን አይታይም። ኤንድ ቶኑ በኤሪትሪያ በኩል ፕሮቮክድ መሆን ያለበት ኤሪትሪያ ነው። በዚህ ንግግር ፕሮቮክድ መሆን ያለበት የኤሪትሪያ ሚኒስተር ምንድን ነው የሚለው? ዱ ኖት ቢ ፕሮቮክድ፣ ፑል እየተደረግን ያለንበት ነገር አይደለም ይላል። ሶ ኢንክሉዥን የሚሰራ አብሮ የሚሰራ ነገር ሊኖር እንደሚችል መጠርጠር ከዚህ በላይ አልሄድበትም፣ ተገቢ ነው ብዬ አስባለሁ። ከዛ አልፎ ግን የኤሪትሪያን ሶቨሬኒቲ የኤሪትሪያን ህዝብ ጥቅም የሚነካ ነገር ከተደረገ የኢትዮጵያ ህዝብ ከኤሪትሪያ ህዝብ ጎን ለመቆም አቅሙም እንዳለው ፍላጎቱ ጠላት ብዬ ያቀረብኩበትን በእንደገና አፖሎጃይዝ ላደርግ ፈልጋለሁ። ኔቨር ኤኒሚ የምንሆንበት ታሪክ ከዚህ በኋላ አይኖርም። እንደኔ ተስፋ ቢሆን እንደውም ጅቡቲም የአውሮፓ ፕሮክሲ ሆና አፍሪካ ሆርን ላይ ከምትቀመጥ ጅቡቲ፣ ኬንያ፣ ኤሪትሪያ፣ ኢትዮጵያ፣ ሶማሊያ እነኚህ ህዝቦች እንዳለ እነኚህ ሀገሮች አንድ ላይ ሆኖ የመጀመሪያው የፓን አፍሪካኒዝም ስቴፕ ከነዚህ ኮንፌዴሬሽን ይጀምራል ብዬ ተስፋ አደርጋለሁ። አዛያማ ፓን አፍሪካን ሃርት ማይሰልፍ ሶ በዛ እይታ ብናየው ጥሩ ነው። ኢንተርናል ያሉ ችግሮችን የሚፈልጉ እንዲያነ ግጭቶች ሲጣጣፉ ምናልባት ክላሽ ወይ ሁለቱ ይወድቅልኛል ወይ ይሄ መንግስት ተንገዳገደልኝ ብለው ምንድነው የበሬ እንትን አይታ ቀበሮ ስትከተለው ዋለች ስጋ ወደቀልኝ ብላ እንደሚባለው ስጋ ወደቀልኝ ብሎ የሚከተሉትን አንደርስታንድ እናደርጋለን፣ ችግር የለም። እነኚህ ሁለት መንግስታት ግን ፖስቸራቸው በፍጹም የጦርነት አይደለም እና በዛ ደረጃ ብንረዳው ጥሩ ነው ለማለት ነው። አመሰግናለሁ።